ዛሬ ሚስጥር ልታስወጡኝ ነው። እንግዲህ ቤተሰብ ከሆንማ ስለ ሰላም ለኪ በነገርኳችሁ ሰዓት የእመቤታችንለት ስለ መዝሙረ ዳዊት ትንሽ ብነግረን ብላችሁ ነበረ። ሚስጥር ልታስወጡኝ ነው። አባቶቻችን ስለ መዝሙረ ዳዊት ብዙ ሚስጥር አላቸው። አባቶቻችን ሚስጥራቸውን ሁሉ ለትውልድ ሳያካፍሉ ይዘውት ነው ያለፉት። ከአባቶቻችን ደሞኛ ያገኘነው የአዳም ልጅ ቢጠቀምበት ምንም አይደለም። ሚስጥር ይዞ መሞት ምንም ትርጉም የለውም። ሰዎች ምናልባት ሚስጥር አይችሉም ከሚል አንፃር ይመስለኛል ሚስጥራቸውን ሳያካፍሉ የሚሞቱትና ስለ መዝሙረ ዳዊት ማሳያችሁ የሚጠቅማቸውን እየመረኩ በተከታታይ በቪዲዮ ሰራላችኋለሁ ማለት ነው። ይሄ መዝሙር 90 ይታያችኋል አይደለ? መዝሙር 90ን በአግባቡ ማታ ላይ 7 ጊዜ ደግሞ ለሚተኛ ጧት ላይ 7 ጊዜ ደግሞ በውሃ ጠጥቶ ታጥቦ ለሚሄድ ምንም አይነት ችግር አይገጥመውም። ከሰላም ለኪ ባሻገር የሰላም ለኪን ጥቅም ነግሬያችኋለሁ። ይሄን መዝሙር ደግሞ ለዛሬ የምሰጣችሁ መዝሙር 90ን ተጠቀሙበት። ማታ ደግማችሁ ተኙ። ጧት ስትነሱ 7 ጊዜ በውሃ ደግማችሁ ፊታችሁን ታጥባችሁ ግማሹን ጠጥታችሁ ወደ ስራችሁ ውጡ። መዝሙር 90 እንዳትረሱ። ይሄ ታላቅ የእግዚአብሔር መሳሪያ